ክቡር አምባሳደር ዲና ሙፍቲና ባለቤቱ፣ ክቡር እና ክቡራን እንግዶች ዛሬ እዚህ የታደማችሁ ክቡራን የኢትዮጵያ ብሔርና ብሔረሰቦች ባላችሁበት እና ክቡራን የኢትዮጵያ ወዳጆች በሙሉ እንኳን ለ11ኛው የብሔርና ብሔረሰቦች ቀን በሰላም አደረሳችሁ እላችኋለሁ። እቺ ቀን አዲሱ ሕገ መንግስታችን 22 ዓመት ከሆነበት ጊዜ ጀምሮ እነሆ 11ኛ ዓመታችን በማክበራችን ዛሬ እዚህ ኤምባሲ የኬንያ ኤምባሲ ውስጥ ሆነን በማክበራችን በጣም ትልቅ ደስታ ይሰማናል። እቺ ቀን አስመልክቶ ለመናገር የምፈልገው አጭር ቃላቶች አሉኝ። አንደኛው ምንድነው? ትልቁ ነገር ሰላምን ካላገኘን እቺን ቀን ባናገኛት ነበረ። ብዙ ደም የፈሰሰበት ብዙ ትግል የተደረገበት አዲሱ ሕገ መንግስታችን እንዲፈጸም ያደረገው ይሄ ነው። በተለይ እዚህ የሚታዩኝ ደግሞ በጣም ወጣቶች ናቸው። ወጣት ደግሞ ለጉዳትም ከተነሳ ጉዳቱን ያመጣዋል፣ ለጥሩም ከተነሳ ጥሩም ያመጣዋል። ስለዚህ ዛሬ ወደ እድገት ነን። ትልቁ ጠላታችን ዛሬ ሰላም አይደለም፣ ትልቁ ጠላታችን ድህነት ነው። ይሄን ድህነት ደግሞ ለመቅረፍ እኛን ሀገር ወደ ጦርነት ማስገባት የለብንም። ስለዚህ ትልቁን ነገር ለሰላም እንታገል፣ የትም ቦታ ሆነን። እሱ ደግሞ እንደምክር ነው። ሕገ መንግስታችን ለዲሞክራሲያችን ለህዳሴያችን ዘንድሮ በዛ እንደሚከበር 11ኛውን በሐረሪ ከተማ ዛሬ እዚህ በማክበራችን ትልቅ ደስታ ይሰማኛል። በመጨረሻ ለመናገር የምፈልገው አንድ ነገር አለ። ኢትዮጵያ 9 ክልሎችና 2 ማስተዳደር ነው ያላት። 9ኙ ክልል ስትባል 9 ብሔር ብቻ አለ አይደለም ያለው፣ ወደ 80 ምናምን ብሔር ነው ኢትዮጵያ ውስጥ እናውቃለን። ደቡብን ብናየው ብዙ ናቸው። ዛሬ አስተሳሰብ ምናልባት ለማስተካከል የምፈልገው ነገር ቢኖር የኢትዮጵያ ሶማሌ ክልል አንድ ብሔር ብቻ አይደለም ያለው፣ ብዙ ብሔር ብዙ ኮሚኒቲ ነው ያለው እና ይሄን ብሔርና ብሔረሰቦች በሚከበርበት ሰዓት ላይ ሁሉም በተራው ነው የሚመጣው። ምናልባት አይታችሁ እንደሆነ የአሶሳውም የጅጅጋውም የአማራውም እንደዚሁም የጋምቤላውም እንደዛው ነበር። ስለዚህ ተራ በተራ በማግባታችን ልዩነት አይደለም። ይሄ ልዩነታችን